የተመለከተን እንደሆነ ቢላል እስልምናን በህገ ልቦና የተቀበለው ነገራችን ላይ Before we continue, please make sure you have subscribed. Also, hit the like button now and leave your comments. It helps us improve our YouTube algorithm so that YouTube will የተመለከተን እንደሆነ ቢላል እስልምናን በህገ ልቦና የተቀበለው ነገራችን ላይ የመጀመሪያውን አዛን ሲል ለማለት እሱ ሲመረጥ ብዙዎች የነብዩ መሐመድ ተከታዮች ተቃውመው ነበር። ለምንድን የተቃወሙት? ቢላል አርቲኩሌት ማድረግ አይችልም፣ ቃላቶችን አርቲኩሌት ማድረግ ስለማይችል ከሱ የተሻለ ሰው የሚለው ቢመጣ የተሻለ ነው ብለው ሐሳብ አቅርበው ነበር። አይ የለም የተባለው እንግዲህ ነብዩ መሐመድ በህልማቸው ያዩት ነገር አለ። ቢላል የመጀመሪያውን አዛን እንዲል በህልማቸው ተገልጦላቸዋል። የሱ መረዋው ድምፁ ያነት አስረቅራቂ ድምፁ በሚገርም ሁኔታ ነው እስከ ጀነት ድረስ ይሰማል ነው የሚለው። እንግዲህ አንዳንድ ጽሁፎች ላይ ስታነብ ይደንቃል። እንግዲህ ያለውን መገጣጠም የቅዱስ ያሬድም በተመሳሳይ ነው። ይሄ ታዲያ እነዚህ ነገሮች ዝም ብሎ የመጡ ነገሮች አይደሉም። መልካም ወንድማችን ግሩም ያስተላለፈውን የተሳሳተ መረጃ እኛ ደግሞ በመረጃ በሐዲስ ሳሂ በሆነ እናፈርሳለን። እንደሰማችሁ ሲናገር ቢላል በመመረጡ ካምፓኒያኖቹ የነብዩ ተከታዮች ተቃውመው ነበረ። ልክ በቃ ቀንተው ምናምን ነገር። ቢላል ለምን እንደተመረጠ ሐዲሱን አሳያችኋለሁ። የተመረጠበት ምክንያት ተራ ባሪያ ስለሆነ ነው። ይሄም ሳያል ቡኻሪ 604 ላይ እንዲላል ናሬትድ ኢብን ዑመር እንደተረከው when the Muslim arrived at Medina they used to assemble for the prayer and they used to guess the time for it መዲና ሲደርሱ ይሰበሰቡና ሰዓት ይገምቱ ነበር ጸሎት ለማድረጊያ ማለት ነው። during those days the practice of adhan for the prayer had not been introduced yet አዛን የማያ ታይም በዛን ሰዓት አልተወሰነም አልደረሰም እንትን አልተባለም ነበር አለ። once they discussed this problem regarding the call for prayer some people suggested the use of a bell like the Christians, others proposed a trumpet like the horn used by the Jewish. But Umar was the first to suggest that a man should call the people for the prayer. So Allah's messenger ordered Bilal to get up and pronounce the adhan for prayers. ምንድነው የሚለው? እና በዛን ሰዓት በሚሰበሰቡበትና አዛን እንዲባል በሚወያዩበት ሰዓት ላይ የተወሰኖቹ ደውል እንጠቀም ክርስቲያኖቹ እንደሚደውሉትና ለጸሎት ሰዎች መሰብሰቢያ አሉ። የተወሰኑት ደግሞ ይሄ መለከት ልክ እንደ አይሁዶች እንጠቀም አሉ። ተዛስ ዑመር ግን ምን አለ? ለምን አንድ ሰው አንወስንም? እሱን ጠዋት ተነስቶ አላሁ አክበር ብሎ ሚጮህ አንወስንም ማለት። ከዛ ነብዩ ምን ወሰነ? ቢላል ተነስ፣ አንተ ጠዋት ተነስተ አዛን በል ጩህ አለው። ያው አዲሱን ደግሞ ሱነን ነቢ ዳውድ 519 ላይ እንደምታዩት ቢላል ሌሊት ከእንቅልፉ ይነሳና ብሎ ያዛጋና ይላል አላሁ አክበር ይላል። ከዛ ወዲያ ይላል እንቅልፉን ሳይጨርስ ሌሊት ከእንቅልፉ ተነስቶ ለአዛን ይጮሃል። ስለዚህ ጠዋት የሚጮህበት ባሪያ ስለሆነ ነው እንጂ ምርጥ ድምፅ ስላለው አይደለም ቢላል የተደረገው በዚህ ምክንያት ነው። ቢላልስ ከዛ ጮሆ ጉሮሮ ደርቆ ሲመጣ ምን ነበር የሚጠጣው? የነብዩን ላሃጭ። ማስረጃ ሳያል ቡኻሪ 188 ላይ አቡ ሙሳ ያለው ነው። The prophet asked for a tumbler containing water and washed both his hands and face in it and then threw a mouthful of water in the tumbler and said to it is water ያለው ነው። The prophet asked for a tumbler containing water and washed both his hands and face in it and then threw a mouthful of water in the tumbler and said to both of us, Abu Musa and Bilal, drink from the tumbler and pour some of its water on your face and chests. ነብዩ ምን ጠየቀ? በቃ ውሃ ጠየቀ። እጅና ፊቱን እዛው ዕቃ ውስጥ ታጠበ። ከዛ በኋላስ ያንን እጣቢውን ጠጡታለን። ማን ያለው? ሙሐመድ ምን አለ? ፊቱን ታጠበ፣ እጁን ታጠበ ዕቃ ውስጥ ተዛፉን ተግመጥምጦ ተፋ። ከዛ እሱን ቢላልን አጠጣው። ጉሮሮ ደርቆ ሲመጣ ምንድን ነበር የሚጠጣው? የነብዩን ተግመጠመጠውን
በገነት ውስጥ ድምፁ ተሰምቷል ብሎ ከቅዱስ ያሬድ ጋር ለመገናኘት ሞክሯል። ውሸት። ኮቴው ነው የተሰማው። ኮቴና ድምፅ ላይ ከቅዱስ ያሬድ ጋር ለማመሳሰል ሞክሯል። የቅዱስ ያሬድ ውብ ዜማ ነው እንጂ ልክ እንደ ቢላል ኮቴ አይደለም። የቢላል ኮቴው ነው የተሰማው። ማስረጃ ሳሂህ ቡኻሪ 1149 ላይ ናሬትድ አቡ ሁረይራ እንደተረከው at the time of the fajr prayer the prophet asked ቢላል በፈጀር ጸሎት ሰዓት ላይ ነብዩ ቢላልን ጠየቀው ይላል tell me the best deed you did after embracing Islam for I heard your footstep in front of me in paradise ምን ይላል እስልምናን ከተቀበልክ በኋላ የሰራኸው ምርጡን ነገር ንገረኝ በገነት ውስጥ ኮቴህን ሰምቻለሁ ነው እንጂ ያለው ድምጽህን ሰምቻለሁ አይደለም። ኮቴና ድምጽ ላይ ሌላ ነብዩ እንኳን ከባርነት ያላወጣው በባርነት ሲሰቃይ የኖረ ሰው እንደሆነ ደግሞ ሌላ አልጨምርልህ። ሳሂህ ቡኻሪ 3755 narrated ቃይስ ቢላል said to አቡበከር ቢላል ለአቡበከር እንዲህ አለው if you have bought me for yourself then keep me for yourself but if you have bought me for Allah's sake then leave me for Allah's work ለራስ ከገዛኸኝ ለራስ ያዘኝ ለአላህ ብለህ ከገዛኸኝ ግን ልቀቀኝ ለአላህ ስራ እንሰራ ልቀቀኝ ብሎ ቢላል ሲማጸን እንመለከተዋለን። ቅዱስ ያሬድ ባሪ አይደለም፣ እጣቢም የሚጠጣ አልነበረም። አላሁ አክበር ብሎ እያዛጋ የሚጮህ አይደለም። ማዛጋት ደግሞ ከሰይጣን ነው ይላል ይኸው አዲሱ። ካዛጋ በኋላ ደግሞ ቢላል አላህን ይጠራ ነበረ እና ማይገናኝ ባታገናኙ ደራሲያን ምናከብራችሁ እንደተከበራችሁ ለመቀመጥ ሃይማኖት ውስጥ ዘላችሁ ለመወደድ ብላችሁ እንደርጎ ዝንብ ጥልቅ ባትሉ የሚመለከታችሁን ፊልማን ብቻ ብትሰሩ እንዴት ነው? ትወናው ለሃይማኖት አይሰራም። እረፉ አድርሱላቸው ለነከሌ። እወዳችኋለሁ። ቻው